የቀድሞው የመከላከያ ሰራዊት የምድር ኃይል ዋና አዛዥ የአዲስ አበባ ፖሊስ ኮሚሽነር ሆነው ተሾሙ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? በዚህ ሰዓት የተሰሙ መረጃዎችን እናሰማችኋለን። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አድጋውና ሁለት ምክትል ኮሚሽነሮች ከኃላፊነት ተነሱ። ጠቅላይ ሚኒስትር አብይ አህመድ በተነሱት አመራሮች ምትክ የቀድሞው የመከላከያ የምድር ኃይል ዋና አዛዥ ሌተናንት ጀነራል አስራት ዴኔሮን እና ሁለት ምክትል ኮሚሽነሮችን ሾመዋል። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ረቡዕ መጋቢት 2 ቀን 2018 ዓ.ም ባወጣው መረጃ አብይ ሌተናንት ጀነራል አስራት ዴኔሮን የአዲስ አበባ ፖሊስን በኮሚሽነርነት እንዲመሩ መሾማቸው ተገልጿል። አዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተናንት ጀነራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ የቆዩ ወታደራዊ አዛዥ ናቸው። ሌተናንት ጀነራል አስራት ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነው አገልግለዋል። ከጠቅላይ ሚኒስትር አብይ አህመድ ስልጣን መምጣት በኋላ በቤንሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመውን የመተከል ዞን ኮማንድ ፖስት በመምራትም ይታወቃል። የብርጋዴር ጀነራልነት ማዕረግ የነበራቸው አስራት ወደ ሌተናንት ጀነራልነት ያደጉት ከ6 ዓመት በፊት በጥር 2012 ዓ.ም ነው። ሌተናንት ጀነራል አስራት የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ በመሆንም አገልግለዋል። በየካቲት 2014 ዓ.ም ደግሞ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ወይም ኢጋድ የደቡብ ሱዳን ተወካይ ሆነው ተሹመዋል። በዚህ ሹመታቸው ኢጋድ በደቡብ ሱዳን ያሰማራውን የተኩስ አቁምና የሽግግር ደህንነት ሂደት ቁጥጥር ሜካኒዝምን በሰብሳቢነት መርተዋል። በተጨማሪም ሌተናንት ጀነራል አስራት የመከላከያ ሚኒስቴር የኮንስትራክሽን ዘርፍ ኃላፊ ሆነውም አገልግለዋል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በምክትል ኮሚሽነርነት የሾማቸው ረዳት ኮሚሽነር ቶፊቅ መደድና እርዚቅ ኢሳን ነው። አዲሱ ምክትል ኮሚሽነር እርዚቅ የአማራ ክልል የርዕሰ መስተዳድር ህዝብ ግንኙነት አማካሪም ነበሩ። የአማካሪነት ሹመቱን ጥቅምት ላይ ከማግኘታቸው አስቀድሞ ደግሞ የክልሉ ወጣቶችና ስፖርት ቢሮ ኃላፊም ነበሩ። የአማራ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊ፣ የጎንደር ከተማ ከንቲባ እንዲሁም በገበታ ለሀገር ፕሮጀክት የተገነባው የጎርጎራ ኢኮ ሪዞርቶች ግንባታ አስተባባሪም ነበሩ። ከአዲስ አበባ ፖሊስ ኮሚሽን የተነሱት ጌቱ አድጋው ኃላፊነቱን የተረከቡት ከ7 ዓመት ገደማ በፊት በሚያዝያ 2011 ዓ.ም ነበር። ጠቅላይ ሚኒስትሩ የዋና ከተማዋን ፖሊስ እንዲመሩ ለዋና ኮሚሽነርና ምክትል ኮሚሽነርነት ቦታ ባለስልጣናት መሾማቸውን ከማሳወቅ ውጪ ሹምሽሩ ለምን እንዳስፈለገና ስለ ቀድሞ ኮሚሽነርነት የተባለ ነገር የለም ተብሏል። ውድ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ወደ ቀጣይ መረጃዎች እናልፋለን። የእድሜ ልክ ታራሚው ሁለተኛ ዲግሪውን በከፍተኛ ማዕረግ አጠናቀቀ። በፌዴራል ማረሚያ ቤት ኮሚሽን በዝዋይ ማረሚያ ቤት ማዕከል በእርምት ላይ የሚገኘው የህግ ታራሚ አበባየሁ ሳሙኤል ሁለተኛ ዲግሪውን በማዕረግ ተመረቀ። የእድሜ ልክ ፍርደኛው የህግ ታራሚ አበባየሁ ሳሙኤል ለ12 ዓመታት በማረሚያ ቤት ያሳለፈ ሲሆን በቆየባቸው 12 ዓመታት ውስጥ 3 ዓመት ከ5 ወራት ያለ አግባብ ማሳለፉን ይናገራል። ከዛ በኋላ ግን ራሱን ለትምህርት ያዘጋጃል። ከተፈረደበት የእድሜ ልክ ውስጥ በማረሚያ ቤት በቆየባቸው የ12 ዓመታት የእርምት ጊዜ በስነ መለኮት ትምህርት በከፍተኛ ማዕረግ የመጀመሪያ ዲግሪውንና በሊደርሺፕ ማኔጅመንት በከፍተኛ ውጤት ሁለተኛ ዲግሪውን ስለመያዙ የፌዴራል ማረሚያ ቤት ኮሚሽን አስታውቋል። ማረሚያ ቤት ውስጥ ሆኖ ሁለቱንም ትምህርቶች ሲከታተል በርካታ ፈተናዎች ያጋጠሙ ቢሆንም ማዕከሉ ግን በብዙ እገዛ እንዳደረገለት የተናገረው ታራሚው የትምህርት ሞጁሎችን አምጥቶ እንዳነብ ከማድረግ ጀምሮ የቅዳሜና እሁድ ቱቶሪያሎችን መምህራን ማረሚያ ቤት ድረስ እየመጡ እንዲሰጡት መመቻቸቱን አስታውቋል። ለዚህም ለማረሚያ ቤቱ ያለውን ላቅ ያለ ምስጋናውን አቅርቧል። ኮሚሽኑም ሆነ የፍትህ አካላት በማረሚያ ቤት ውስጥ ሆነው ትምህርታቸውን ለሚከታተሉ የተለያዩ የሙያና የቴክኒክ ስልጠናዎች ለሚወስዱ በቆይታቸው መልካም የባህሪ ለውጥ ለሚያሳዩ ታራሚዎች ይቅርታና ምሕረት ቢደረግ ከማረሚያ ቤት ወጥተው ሀገር የጀመረችውን የልማት ጉዞ መደገፍ ይችላሉ የሚል መልእክቱን ታራሚ ማስተላለፉን በስርዓት ሬዲዮ ከኮሚሽኑ ያገኘው መረጃ ያሳያል። ውድ ተመልካቾቻችን አሁንም አብራችሁን ቆዩ። ወደ ቀጣይ መረጃዎች እናልፋለን። ጉዳት ደርሶባቸዋል የተባሉት አዲሱ የኢራን ጠቅላይ መሪ ደህና መሆናቸው ተነገረ። አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ጉዳት ደርሶባቸዋል መባሉን ተከትሎ የኢራኑ ፕሬዝዳንት ልጅ በደህና ሁኔታ ላይ እንደሚገኙም አስታወቀ። የፕሬዝዳንት ማሱድ ፔዜሽኪያን ወንድ ልጅ ይህንን የጠቅላይ መሪውን ደህንነት የሚያረጋግጥ መረጃ ያወጣው አዲሱ ጠቅላይ መሪ ጉዳት ደርሶባቸዋል የሚል ዜና መሰራጨቱን ተከትሎ ነው። ዩሱፍ ፔዜሽኪያን በቴሌግራም ገጹ ላይ ጠቅላይ መሪው ጉዳት እንደደረሰባቸው የሚገልጹ ሪፖርቶችን አይቻለሁ በማለት ነገር ግን ሞጅተባ ደህና መሆናቸውን ማረጋገጡን ጽፏል።
የቅርብ ግንኙነት ያላቸው በርካታ ጓደኞችን ጠይቄ እንደነገሩኝ በፈጣሪ ጸጋ ያለምንም ችግር በደህና ሁኔታ ላይ ናቸው ሲሉም ቴሌግራም ላይ አስፍሯል። ነገር ግን ጠቅላይ መሪው ስልጣኑ እንዲረከቡ በሊቃውንት ጉባኤ ከተሰየሙ በኋላ በይፋ ለህዝብ አለመታየታቸው፣ ንግግር አለማድረጋቸውና መግለጫ አለመስጠታቸው በደህንነታቸው ላይ ጥያቄ አስነስቷል። የኢራን ፖሊስ አዛዥ ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደሚስተናገዱ አስጠነቀቁ። የኢራን ፖሊስ አዛዥ አህማድ ራዳን በጠላት ጥያቄ መሰረት የሀገሪቱን መንግስት ለመቃወም በጎዳና ላይ ሰልፍ የሚወጡ ኢራናውያን የሚስተናገዱት እንደ ጠላት እንደሚሆኑም ተናገሩ። በጠላት ጥያቄ መሰረት የሆነ ሰው የሚመጣ ከሆነ እንደ ተቃዋሚ ወይም እንደ ሌላ አካል አንቆጥራቸውም። ጠላት እንደምናስተናግደው እነርሱንም እናስተናግዳቸዋለን። ለጠላት ምላሽ በምንሰጥበት መንገድ ምላሽ እንሰጣቸዋለን ሲሉም ለሀገሪቱ የመንግስት መገናኛ ብዙሃን ተናግረዋል። የፖሊስ አዛዡ ሁሉም ኃይሎቻችን ጣቶቻቸው ቃታው ላይ ነው፣ አብዮቱን ለመከላከል ዝግጁ ናቸውም ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዕለት ባስተላለፉት መልእክት ኢራናውያን የሀገሪቱን መንግስት ለመጋፈጥ እንዲነሱ አሳስበው ነበር። ኔታንያሁን ጨምሮ የተለያዩ የእስራኤል ባለስልጣናት ጦርነቱ የኢራን መንግስት እንዲቀየር ሊያደርግ ይችላል የሚል ተስፋ እንዳላቸውም ተናግረዋል። ባለፈው ታህሳስ ላይ ኢራን ከፍተኛ ሀገር አቀፍ ጸረ መንግስት ተቃውሞ አስተናግዳ ነበር። የሀገሪቱ መንግስት ተቃውሞም ለማፈን በእስላማዊ ሪፐብሊክ ታሪክ አስከፊ የተባለውን እርምጃ ወስዷል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ኢራን ከተቃውሞ ጋር በተያያዘ ቢያንስ 7 ሰዎች እንደተገደሉ ማረጋገጡን ገልጿል። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታወቀች። የአሜሪካ ጦር ማዕከላዊ ዕዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጅ ተወግደዋል ብሏል። ማዕከላዊ ዕዙ መርከቦች ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮም ለቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮች እያዘጋጀች እንደሆነም ዋይት ሀውስ ገልጿል። አሜሪካ የአሁኑ ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ አንድ ከፍተኛ የኢራን የደህንነት ኃላፊ ግን አገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረውም ነበር። መከላከያ ሚኒስትሩ ሄግሴት አሜሪካ የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎችን የማውደም እቅድ እንደያዘችም ተናግረዋል። የኢራንን ባህር ኃይል ማውደምና ኢራን በቋሚነት የኒውክሌር መሳሪያ እንዲኖራት ማድረግም ከግቦች መካከል ተጠቅሰዋል። ባለፉት 24 ሰዓት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛው ሆኖ እንደተመዘገበም ገልጸዋል። የአሜሪካ ጥምር ጦር አዛዥ ሊቀመንበር የሆኑት ጄኔራል ዲን ኬይንም በተመሳሳይ የኢራን የባለስቲክ ሚሳኤል ጥቃቶች ቁጥር እየቀነሰ መምጣቱን ገልጸዋል። ጥቃቶቹ ከተጀመሩበት ጊዜ አንጻር በ90 በመቶ ቀንሰዋል። የአንድ አቅጣጫ ተዋጊ ድሮኖች ደግሞ ዘመቻው ከተጀመረ ወዲህ በ83 በመቶ ቀንሰዋል ብለዋል። የመከላከያ ሚኒስትሩ ሄግሴት ጦርነቱ ሊያበቃ የሚችልበት ጊዜ ከመግለጽ ተቆጥበዋል። አቅማችን ማለቂያ የለሽ ነው ያሉት ሚኒስትሩ ጦርነቱ ምን ያህል ይቆያል የሚለው የሚወስነው ግን በፕሬዝዳንቱም እንደሆነም ገልጸዋል። ውድ ተመልካቾቻችን ለዚህ ሰዓት ያስኩላችሁ መረጃዎች እነዚህ ነበሩ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቀጣይ ቪዲዮዎች እስከምንገናኝ ሰላሙን ሁሉ ለእናንተ ተመኘሁ።